ስለዚህ እንደ ኒቆዲሞስ ለክብር ያብቃን፣ እጃችን ይቀድስልን፣ ሰውነታችን ይባርክልን መድኃኔዓለም። ለዚህ ይበቃል። ሰው ከየትም ሞልቆ ተነስቶ አያችሁ፣ ለዚህ ክብር ይበቃል። ብቻ መነሳቱን እንወቅበት እንጂ ሰው ተነስቶ ለዚህ ይደርሳል። ቀማኛው መጽዋች ይሆናል። ቁጡ የተረጋጋ ልቡና ያለው ይኖራል። ቀባጣሪው ባላርመሞ ይሆናል። ዘማዊው ድንግል ይሆናል። ቀማኛው ይመጸውታል። ነገረ ሰሪው አስታራቂ ይሆናል። እግዚአብሔር ከረዳው ማንም አይድናል። ማንስ የማያድግ ሊኖር ይችላል። እንዲህ አድርጎ አሳደገው። ሁላችንንም ያሳድገን። አሁን ከስጋ የተወለደ ስጋ ከመንፈስ የተወለደ መንፈስ ነው ማለት ምን ማለት ነው? ይሄንን እንገራችሁና ልጨርሰው። ትምህርታችን አጠቃልል ነው ማለት ነው። አንድ አላችሁ ግሩም ነው። እግዚአብሔር ከሁላችን ጋር ይሁን። ከምን የተወለደ ነው ስጋ የሚባለው? አንድ ከስጋ የተወለደ የሚባለው ከእናት አባት የተወለደ ሰው ነው። ከእናት አባት የምንወለደው የስጋ ልደት ይባላል። ከስጋ የተወለደ ስጋ ነው። አንድ ይሄ ነው። ሁለተኛ ከስጋዊ መምህር የተማረ ሰው ነው። ከስጋዊ መምህር የተማረ ሰው ነው። የመጀመሪያው ከእናት አባት የተወለዱት ልደት ነው። ሁለተኛ ከስጋዊ መምህር የተወለዱት ልደት ነው። ይህ ስጋዊ ይባላል። ከእናት አባት የተወለዱት ልደት ምንድን ነው? ስጋዊ ነው። ያ ስጋዊ ልደት ምንድን ነው የሚያስገኘው? ምድራዊ ርስት፣ ምድራዊ አካል፣ አፈር ነህና ወደ አፈር ትመለሳለህ የሚባል የሚፈርስ አካል፣ የሚጠፋ ርስት፣ የሚነጠፍ ርስት፣ የሚነጠቅ ርስት ያወርሳል። የሚታመም፣ የሚደክም፣ የሚሞት፣ የሚወድቅ፣ የሚሰለች፣ የሚያንቀላፋ፣ የሚያረጅ፣ የሚደርቅ፣ የሚሰበር፣ የሚታወር፣ የሚታመም፣ የሚጎሰቁል፣ የሚለወጥ መዓዛ ሁሉ ያለው እንደዚህ ያለ አካል ይዘን እንወለዳለን። ከማን? ከስጋዊ ልደታችን። ምን እንወርስበታለን? እንደየመጠናችን ምድራዊ ርስት እንወርስበታለን። ርስት የተከፈለ መሬት ባይኖረን፣ የተቆጠረ ገንዘብ ባይሰጠን፣ የምንሰራበት እጅ፣ የምንሮጥበት እግር፣ የምንናገርበት አንደበት እሱ በራሱ ምንድን ነው? ርስት ነው። ከእናት አባት የወረስነው ርስት ነው። መስሪያውን ሰጥተውናል። የሚወረሰውን ባይሰጡን መውረሻውን ሰጥተውናል። ከስጋዊ እናት አባት የተወለደ ሰው ስጋዊ ርስት ይወርሳል ነው። ስጋዊ ርስት ይወርሳል። ልብ ብላችሁ አንድ ነገር ላስታውሳችሁ ፈልጋለሁ። እስራኤል ሲያጠፉ ወዴት ነው የሚወስዳቸው? በሉ ንገሩኝ። አቤት ወዴት ነበር ተማርከው የነበረ? ባቢሎን ይወስዳቸዋል። ባቢሎን የማን ሀገር ናት? አይዟችሁ፣ ቀድሞ የማን ሀገር ትመስላችኋለች? የአብርሃም ሀገር ናት። እግዚአብሔር ከባቢሎን ነው ያወጣው ወደ ከነአን። ካራን፣ ከላውዲዮን የሚባሉት እነዚህ ታይታይ ባቢሎን እና ላይ ባቢሎን ናቸው። እነዚህ ከላውዲዮን ካራን የሚባሉት ከዚያ ያወጣው ወደ የት ነው? ወደ ከነአን ነው፣ ወደ እስራኤል ነው ያወረሰው። እዩ፣ ዝም ብላችሁ በደንብ ተረዱልኝ። እስራኤል ሲበድሉ የሚወስዳቸው ወዴት ነው? ወደ ባቢሎን ነው። አብርሃም በባቢሎን ሳለ መንፈሳዊ ነው ስጋዊ ነው የነበረው? ስጋዊ። ስለዚህ መንፈሳዊ ናችሁ ብዬ የት አምጥቻችሁ ነበር አላቸው? ወደ መንፈሳዊ ርስት ኢየሩሳሌም አምጥታችሁ ነበረ። ወደ ስጋዊነት ከዞራችሁ ወደ አባታችሁ ርስት፣ ወደዚያው ጣዖት ማምለክ የአብርሃም የአያቱ የአባቱ ነበረ። ጣዖቱ በኢየሩሳሌም ስለማይመለክ የአያታችሁ ርስት ስለሆነ እዚያው ባቢሎን ሂዳችሁ እዚያው አምልኩት ብሎ ባቢሎን ይወስዳቸዋል። ንስሐ ሲገቡ መንፈሳዊ ሆነዋል። የመንፈሳውያን ርስት የት ነው? ኢየሩሳሌም። ወዴት ያመጣቸዋል? ስለዚህ ወደ ኢየሩሳሌም ያመጣቸው ነበረ። ይህ መንፈሳዊ ምስጢር መርገፍ ነበረ ለሐዲስ ኪዳን። ስለዚህ ሲበድሉ ወደ ባቢሎን፣ ሲመለሱ ወደ ኢየሩሳሌም። ለምንድን ነው ሲባል ስጋውያን ሲሆኑ ስጋዊ ርስታቸው የአባታችሁን ሂዱ፣ እዛው ለጣዖት መስገድ ነው ሂዱ፣ ተንበርከኩ እዛው። ስትመለሱ የሰማይ አባት አሁን ኑ ወደ እግዚአብሔር ወደምታመልኩበት ወደ መንፈሳዊ ርስት። መንፈሳውያን መንፈሳዊ ርስት ይወርሳሉ፣ ስጋውያን ስጋዊ ርስት ይወርሳሉ። ከስጋዊ መምህር የተወለደ ሰው እንደዚሁ ነው። ከስጋዊ መምህር የተወለደ ሰው ሐሳቡ ምንድን ነው?
ስጋዊ ነው። ንግግሩ ምንድን ነው? ስጋዊ ነው። ትምህርቱ ምንድን ነው? ስጋዊ ነው። ኑሮ ምንድን ነው? ስጋዊ ነው። አነዋወር በጠቅላላ ስጋዊ ነው። ከስጋ የተወለደ ስጋ ነው። ከእናት አባት ከተወለዱት ልደት ብልጫ የለውም። ከስጋዊ መምህር የተማሩት ማለት ነው። ከስጋዊ መምህር የተማሩት አሁን መምህራ ፈሪሳውያን ምኖች ነበሩ? ስጋውያን ነበሩ። ህዝቡን የሚያስተምሩት ስለምን ነበረ? ስለ ስጋውያን ነበር። ስለ ስጋ ነው። ጌታን የሚጠይቁት ምንድን ነው? ስጋዊ ርስት ነበር የሚጠይቁት። ከቃሉ ጋር ነች። ምንድን ነው የጠየቁት? የጠየቁት ታውቃላችሁ? የዮሐንስ ወንጌላዊ እናት ምንድን ነው ያደረገችው? ለምኝ ሲላ ምንድን ነው ያላቸው? አንዱ ልጄም በቀኝ አንዱ ልጄም በግራ። ምድራዊ ጥያቄ ነበር የሚጠይቁት። ለምን? ከስጋውያን ፈሪሳውያን መምህራን ስለተማረች ጥያቄዋ ምን ሆነ? ስጋዊ ሆነ ማለት ነው። ከስጋ የተወለደ ስጋ ነው። ህዝቡ ደግሞ ተሰብስቦ በሙሉ ተሰብስቦ አንድ ቀን ጌታን እየፈለጉ 5 እንጀራ አበርክቶ አብልቶ በቃ ተሰውሯቸው፣ ይህንንማ ሲታመሙ ይፈውሳል፣ ሲበሉ ሲራቡ ያመሳል፣ እንዲህ ያለውን ቢያነክሱት ምን ይብሳል? እናንግሰው ብለው ተሰብስበው ሐዋርያትም ደግሞ ውስጥ ለውስጥ ተባብለው እንዝላችኋለን እንዳይዟችሁ ችግር የለም ብለው እነሱ ያዥ አይሁድ አንጋሽ ብለው ጌታን ሊይዙ ተማክረዋል። አዛራ ጌታ ስለሚያውቅባቸው ቀድሞ ወንዙን ተሻገረና ተሰወራቸው። መርከብ ተሳፍሮ ሰው ተኮናትሮ እንደዛሬው ጀልባ ተኮናትሮ ሄደ ጌታ ወዳለበት። መምህር ደህና አደርክ? የት ሄደህ ነው? ጠፍተህን? አይ አማን አማን ብለክሙ አኮ ዘተሐስሱኒ በይንተ ዘርኢክሙ ተአምራተ አላ በይንተ ዘበላይክሙ ወጸገብክሙ ህብስተ። አሁን የምትፈልጉኝ ትምህርቴና ታምራቴን ብላችሁ ነው? እንጀራ ብላችሁ ነው አላቸው። ከዚያ በኋላ ተገበሩ እንከሰ አኮ ለመብል ኃላፊ አላ ለመብል ዘይነብር ለህይወት ዘላለም ዘይውበክሙ ወልደ እጓለ እመሕያው። ይልቁንስ የሰው ልጅ ለሚሰጣችሁ ለማይጠፋው መብል ድከሙ አላቸው። ያንን መብል ስጠን እንደዚህ ሲላቸው እኮ ያን እንጀራ ለእንጀራ ብላችሁ ነው የመጣችሁ አላቸው። ሲላቸው የሰውዬ መና ሊያወርድልን አስቧል ብለው ምን አሉት መሰላቸው? እንዲህ አሉ፣ አባቶቻችን በምድረ በዳ መና በልተው ነበር። ዘወር ያለ ጥያቄ ነው። ለእኛም አውርድልን ማለት ነው ጥያቄው። ጌታ ምንድን ነው ያላቸው? አበክሙሰ መና በልዑ በገዳም ወሞቱ። አባቶቻችሁ በምድረ በዳ መና በልተዋል፣ እውነት ነው፣ ግን ሙተዋል አላቸው። እኔ ከምሰጠው ህብስት የሚበላ ግን አይራብም። ስጠን፣ ያን እንጀራ ስጠን፣ ያን እንጀራ ስጠን። አነ ውእቱ ህብስተ ሕይወት ዘወረደ እምሰማያት። ከሰማይ የወረደ ህይወት እንጀራ እኔ ነኝ። ዘወር ብሎ ቤቱ ከሥጋ የተወለደ ምንድን ነው? በሉ ንገሩኝ እንጂ። ዘወር ብሎ ቤታቸውን ዘወር አማን ብለክሙ እመይበላይክሙ ሥጋሁ ለወልደ እግዚአብሔር ወኢሰተይክሙ ደሞ አልብክሙ ሕይወት ዘላለም። የሰው ልጅን ሥጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላቸውም። እንዴት ሊሆን ይችላል? አኮኑ ዝንቱ ወልደ ዮሴፍ ዘነአምር አባህዎሙ እፎይ ይክል ሀበነ ሥጋሁ ከመ ንብላ። ዮሴፍና የማርያም ልጅ አይደለም እንዴ? እንዴት ሥጋውን ሊሰጥን ይችላል? ዋንጎርጎሮ አይሁድ በውስጣቸው የታንጎርጉሩ አልቦ ዘይክል መጽአ ሀቤ እመይሳሃቦ አቡየ ዘበሰማያት። የሰማይ አባቴ ካልሳበ ወደ እኔ መምጣት የሚችል የለም፣ አታንጎርጉሩ፣ እኔ ሕይወት እንጀራ ነኝ አላቸው። ኋላ ሐዋርያቱም ሸሻ እዚህ ነገር እዚህ ላይ እንኳን ተሳስቷል፣ እንደዚህ ማለት አልነበረበትም፣ ሥጋዬን ብሉ ይላል እንዲህ አሉ። ሐዋርያቱም እኮ ናቸው። እጹብ ዝንቱ ነገር መኑ ይክል ሰሚዖቱ። ይሄ ነገር አስጨናቂ፣ ይህን እንዲህ ማን ሊሰማለት ነው እንዲህ የሚላል? አወቀባቸውና እናንተ የምትሄዱ ነው እንዴ? ቅዱስ ጴጥሮስ ቀበል አድርጎ አንዳንድ ቀን መቼም ቅዱስ ጴጥሮስ ጥያቄ ፈጥኖ መለስ ያውቅበታል። ደስ ይላል እኮ ቅዱስ ጴጥሮስ። እውነቴን ነው። በጣም ነው የምትወዱት እናንተም፣ ሁላችሁን እንወደዋለን። ትልቅ አባታችን ነው ቅዱስ ጴጥሮስ። ለምን መሰላችሁ? እኔ ቅንነቱ የቅዱስ ጴጥሮስ ሁልጊዜ ነው የሚታየኝ። ቅንነቱ ጥያቄም ሲመልስ ፈጥኖ፣ ሲሳሳትም ደግሞ ፈጥኖ ይሳሳል። እግዚአብሔር ደግሞ ያቀነዋል። ኋላ ግን ምን አለው? ኮኩ አለው። ዲኩ ይገርማል። የጸሎት ሐሙስ ዕለት ማታ በአንዲት ሴት ቃል የሚፈርሰውን ድቡሽት የነበረውን አለትን አለው። የኋላውን አይቶ እኮ ነው። እግዚአብሔር መጨረሻ ነው እያየ ነው የሚወደው።
ሰው ግን ዛሬን አይቶ ነው የሚወደው። ስለዚህ መጨረሻውን አይቶ አንተ አለት ነህ አለው። ሐሙስ ማታ ብትፈርስ ግድ የለም አለት ነህ አንተ ኋላ አለት ነህ ብሎት የኋላውን አይቶ ነው እፎ እግዚኦ ሀበ መኑ ነሐውር እንዘ ቃለ ሕይወት ዘላለም ብከ የሕይወት ቃል አንተ እያለህ ወዴት እንሄዳለን ብሎ መለሰለት። ከዚያ በኋላ ጸንተው ተከተሉ። ምንድን ነው እነዚያ ግን እንጀራ ብለው የመጡት ምን አሉ? አገራቸውን ሄዱ በሉ እንጂ። ይኸውላችሁ ከስጋ የተወለደ ምንድን ነው በሉ ንገሩኝ እንጂ። ከመንፈስ የተወለደ ምንድን ነው? መንፈስ። ስለዚህ ምን አላቸው ሐዋርያትን? እሳ ምን አላቸው ኋላ? ከመንፈስ የተወለደ እሳ ምንድን ነው? ሐዋርያትን እሱን አስመሰላቸው። እንዘባይ ልኡቱ እንኩሉ አንዴ ርሶ እንኩሉ ከመትባሉ አንትሙ በንዴተ ዚአሁ በሱ ድህነት እናንተ ባለጸጎች ልትሆኑ ዘንድ ባለጸጋው ስለ እናንተ ራሱን ድሃ አደረገ። ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ራሱን ድሃ አደረገ። ከዛ ደቀ መዛሙርቱን ምን አላቸው? ራሱን አስመሰለና ኢታጥሪው ወርቀ ወብሩረ ወይ አሳይነ ኢ በትረ ተመልከቱ፣ ወይ መስነቅተ የስንቅ አቅማዳም እንዳትይዙ፣ በትርም እንዳትይዙ፣ ጫማም እንዳትይዙ፣ ብርም እንዳትይዙ አላቸው። ከመንፈስ የተወለደ ምን ስለሆነ? መንፈስ ስለሆነ ማለት እንዳትይዝ አለው። ይህ መቆጣጠር አትልመድ አላቸው። ለእነዚህ ጭምር ነው። አዩ እንደዚህ ያያቸው እንደዚህ ያሉ ነው አለ። ጌታ ያለውን ነው አይደለም ያልኩኝ። በቃ ሳንቲም ያኖረኛል አትበሉ አላቸው። ጫማ አትዙ፣ እሾህ ቢወጋችሁ ክርስቶስ ጠበቀኝ ማለትን ትታችሁ ጫማዬ ባይኖር እንዳትሉ አይደል። ደግሞ ሊቃውንቱ ቀና አድርገው ጌጠኛውን ሲል ነው አለ። ጌጠኛውን ሲል ነው። ጌጠኛ ጫማ ነው ያርግ እንጂ ነጠላ ጫማ አልከለከለም ብለው ተርጉመውልናል አባቶቻችን። ሐዋርያትም ነጠላ ጫማ ነበራቸው፣ ጌታም ነበረው። ጌጠኛ ጫማ አታርጉ፣ ብርም አትጨነቁ፣ ከሄዳችሁበት ሀገር ግቡ፣ ሰላም ለዚህ ቤት ይሁን በሉ። ከተቀበላችሁ ሰላማችሁ ይግባላችሁ፣ ተቀበሉ የሰጧችሁን በሉ፣ ወዲያ ወዲህም አትበሉ። ደግሞ ጥቂት ሰንብታችሁ ቶሎ ውጡ፣ ቶሎም አትውጡ፣ ቀላዋጭ እንዳይሏችሁ፣ ደግሞ ብዙ አትቀመጡ፣ ምግብ ተመችቷቸው እንዳይሏችሁ ብሎ አስተምሮ ይህንን ሁሉ አንትሙ ፄው ለምድር እናንተ የምድር ጨው ናችሁ ብሎ ባዶቻቸውን ሰደዳቸው። ኋላ ቅዱስ ጳውሎስ ተነሳነምና እንዛ አልብነ ሁሉ ብነ ምንም የለንም ግን ሁሉ አለና እንዛ አልቦ ዘያምረን ነው ሁሉ ያምረን የሚያውቀን የለም ሁሉ ያውቀናል አለ። ግርማን እኮ የሚያውቀን የለም። 12 የገጠር ገበሬዎች የገሊላ ገበሬዎች ንግግር አሳክተው የማይናገሩ ምንም ታዋቂ አልነበርንም አለ። ግን ሁሉ አወቀን። ዕጣን አረጋቸው። አያችሁ ዕጣን ተቋጥሮ ሲቀመጥ ነው ሲጤስ ነው የሚሸት ከሩቅ የሚሸት። አሁን ራቅ ብሎ የሚሸት ሲጤስ ነው ወይስ ሲቋጠር? የሚጤስ ግን በምንድን ነው? እሱን ነው ማለት። ስለዚህ ምንድን ነው ክርስቶስን ዕጣኑ ውእቱ ኢየሱስ ክርስቶስ እስመ ዘውስተ ከርሳ ዘይት ሚያዝ ተብሎ የተነገረለት ነው። ዕጣን እሱ መከራውን ተቀብሎ መዓዛው በዓለም ሁሉ ስለተሰማለት እነሱንም እንደ ዕጣን በረሃብ በመከራ ተጠበሱና ሁሉ አወቃቸው። የገሊላ ሰዎች እንኳን የማያውቋቸውን ዓለም ሁሉ ያወቃቸው። አልቦ ነገር ወአልቦ ነቢብ ዘይተሰማ ቃሎሙ ተባለላቸው። የእነሱ ቃል ያልተሰማበት ዳርቻ ምድር ፈጽሞ የለም። እንዲህ አድርጎ አከበራቸው። በመንፈስ ነው ያከበራቸው፣ በስጋ አላከበራቸውም። አላዝን ብሎ ነው እንዴ? አላዝን ብሎ ይመስላችኋል? ቁራሽ እንጀራ እኮ አልሰጣቸውም። እንጀራ እኮ አላበረከተላቸውም ለደቀ መዛሙርቱ። እየራባቸው ዝም ብሎ እሸት እየቆረጡ ሲበሉ ዝም አያሳዝኑትም? ምን ልንል እንችላለን እኛ ብንኖር በጊዜው እንዴ? ለራሱ ተማሪያን ነው ለማን ሊሆን ነው አትሉም? አይበሽቃችሁ? ያበላቸውም እንዴ? ለህዝብ ሲሆን ያበረክታል፣ ለተማሪዎች አያበረክትም። እሸት ቆርጠ ብላ ዝም ርቧቸው በሰንበቱ ቁንጥስ እያደረጉ እየበሉ መከራ እንዲለምዱ ክብራቸው ምግብ ስላልሆነ ሁልጊዜ እናገረዋለሁ። ደስ ስለሚለኝ እንገራችሁ። ከጅብ ከሰው በክብር ማን ይበልጣል? አሁን ቀደም ተናግሬ ያውቃለሁ። ማን ይበልጣል? አቤት ሰው። ከጅብ ከሰው ማን ብዙ ይበላል እንዴ? ለምን ይበልጠናል? መብታችን አሁን እዚህ አልተጣሰ። የመብት ጥያቄ ቢሆን ኑሮ እኛ ከከበርን እንዴት ከጅብ ያነሰ እንድንበላ ያደርገናል እግዚአብሔር። ሊቃውንቱ እኮ ተርጉመውት ነው የሰው ክብሩ ምግብ ስላልሆነ ይላል። የሰው ክብሩ ምግብ ስላልሆነ ነው እንጂ ቢሆን ኑሮ አሉ
የሰው ጌታው ጅብ ነውና ሰው ከጅብ በላይ እንዲበላ ያደረገው ነበር እግዚአብሔር ብሏል። ስለዚህ ክብራችን የሚገለጠው በልብስ በምግብ አይደለም። ቢያሳጣንም ቢሰጠንም የመጽደቅ ምልክት አይደለም። አሁን ለምንድን ነው እንደዚህ ያልኳችሁ? ከስጋ የተወለደ ምንድን ነው? በሞቴ አቤት አዎ ወንዋይ ሀቅልነኑ ኢኮነ ንዋይ ሀቅል ዘስጋ አለ ያለ ቅዱስ ጳውሎስ። የመዋጊያ መሳሪያችን ጋሻችን ጦራችን እንኳን ምድራዊ ጋሻና ጦር አይደለም ነው የሚለው አንደኛ ቆሮንቶስ ምዕራፍ 10 ላይ የምንዋጋበት መሳሪያችን እንኳን ምድራዊ ጋሻ አይደለም። ጋሻ ቢሉም የሰጠን መስቀሉን፣ የሰጠን ስሙን፣ የሰጠን ስጋውን፣ የሰጠን ደሙን፣ የሰጠን ልብሱን ነው የሰጠን። ያስታጠቀ ነገር የለም። አሁን እንደ ክርስቶስ እኮ ተዋግቶ እንደ አንዳንዶችማ እንዲህ ይላሉ እኮ እንደውም ክርስትናን መንቀፍ ሲፈልጉ